ግብርናን በማዘመን ለዜጎች የስራ ዕድል ፈጠራ ምንጭ እንዲሆን ለማድረግ እየተሰራ እንደሆነ አቶ ኡስማን ሱሩር ገለጹ። ማዕከላዊ ኢትዮጵያ ክልል ሀላባ ዞን ወይራ ወረዳ የቡና ችግኝ ተከላ ማስጀመሪያ መርሃ ግብር ተካሂዷል። በቡና ችግኝ ተከላ መርሃ ግብር ላይ ተገኝተው መልእክት ያስተላለፉት የማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር ቡናን በቤተሰብ ደረጃ ተደራሽ ለማድረግ በአንድ ቤተሰብ 250 እግር ቡና እንዲኖረው እንዲሁም ሁሉም ቤተሰብ በቡና ራሱን እንዲችል ለማድረግ አለፍ ሲልም በዓለም ገበያ ላይ ተወዳዳሪና ጥራት ያለው ቡና ለማቅረብ እንዲቻል የጀመርነው ስራዎች አጠናክረን ለማስቀጠል የዛሬ ቡና ተከላ መርሃ ግብር ወሳኝ መሆኑን አብራርተዋል። የክልላችን በርካታ ኢኒሼቲቮች አሉ። ክልላዊ የሆኑ ሀገራዊ ኢኒሼቲቭ የሚመነጩ ክልሉን በሚመስል መንገድ ከነዚህ ውስጥ አንዱ የቡና ፕሮግራም ነው። ቡናን በቤተሰብ ደረጃ ተደራሽ ለማድረግ ለአንድ ቤተሰብ ቢያንስ 250 እግር የቡና እግር እንዲኖረው ሁሉም ቤተሰብ ራሱን ቢያንስ በቡና እንዲችል አለፍ ሲል ደግሞ የዓለም ገበያ ላይ ተወዳዳሪ ጥራት ያለው ቡና ማቅረብ እንድንችል የጀመርናቸው ስራዎች አሉ። ዛሬም እዚህ የምናካሄደው የበልግ ወቅት የቡና ተከላ በአንድ መንደር 120 ተጠቃሚዎችን ወይ የቡና ክላስተር ላይ ያሉ አርሶ አደሮችን ለእያንዳንዳቸው 250 እግር ቡና የመትከል ስራ ነው። እንግዲህ ከኔ ጀርባ እዚህ የምታዩት ቡና የዛሬ 2 ዓመት ይሄ ምድረ በዳ የነበረ ቡና ስንተክል እንደውም አንዳንዶች እነኚህ ሰዎች የቁም ቅዠት ጀመሩ ወይ ብለውን ነበር። ግን ያው በትክክለኛ ህልምና እይታ ላይ የተመሰረተ የዚህ የቡና ፕሮግራም ተጨባጭ ውጤት እያመጣን ያለው እዚህ ጓሮች ከጀኔ ጀርባ የምታዩት ቡና ባለፉት 2 ዓመታት ተሰርቶ እንግዲህ ይሄንን ወደ ሌሎችም የአካባቢዎች ለማስፋት ዛሬ እየሰራን ያለው ስራ ትልቅ እድል የሚሰጥ ነው። እንግዲህ ብልጽግና ሁሌም የማይቻል የሚመስለውን ማስቻል ነው። የለማ ሐሳብ ደረቅ መሬትን ያለማል፣ የማይቻልን ያስችላል የምንለው በምክንያት ነውና በአጠቃላይ የቡና ልማት ስራችን ባለፉት 5-6 ዓመታት የሰራነው ስራ ተጨባጭ በተለይ አረንጓዴ አሻራን መሰረት አድርገን የሰራነው ስራ በተጨባጭ በቤተሰብም በማህበረሰብም በሀገር ደረጃም ያለንን ተወዳዳሪነት ለማሳደግ ተስፋ ሰጪ ውጤት እያየን ነው። ዛሬም እዚህ የምናካሄደው ተከላ እንግዲህ ሁሉን ያሳተፈ እዚህ ብታዩት የሁሉም በክልል ያሉ የሚመለከታቸው አመራሮች የሁሉም ዞኖች ግብርናና ገጠር ልማት ስራ ኃላፊዎች የሀላባ ዞን ደግሞ አርሶ አደሮች ስራ ኃላፊዎች በሙሉ ተገኝተው አሁን እንግዲህ አይቻለንም ማስቻል ነው። እንግዲህ የምታዩት አሁን ዝናብ ነው። ሰው በዝናብ የሚተከል አይመስለውም። እኛ ድህነትን ነው ቻሌንጅ እያደረግን ነው። ዝናቡ ለኛ እድል ነው፣ ድህነት ደግሞ ለኛ ፈተና ነው። ፈተናን ልንሻገር ከሆነ እድሎቻችንን አሟጠን መጠቀም ነው። አማራጮቻችንን በሙሉ አቅሞቻችን አቀናይተን አሳብረን ከተጠቀምን በእርግጠኝነት ድህነትን ባጠረ ጊዜ ውስጥ በቤተሰብም በማህበረሰብም ደረጃ ድል አድርገን እንግዲህ ያስቀመጥናቸውን እንደ ክልል 6 መሰረታዊ ምሰሶዎች አሉ። የቤተሰብ የምግብና ስርዓተ ምግብ ዋስትናን ማረጋገጥ፣ የገቢ ምርት መተካት፣ የኤክስፖርት ምርት ማሳደግ፣ የውጭ ምርት ማለታችን ነው። ለኢንዱስትሪ ማምረት እና በሂደቱም ለዜጎች የስራ ዕድል ፈጠራ ግብርና አዘምነ ነው ለዜጎች የስራ ዕድል ምንጭ እንዲሆን ማድረግ ያልናቸው ግቦች ባጠረ ጊዜ ውስጥ ተሳክተው የህዝባችን ተጠቃሚነት ተረጋግጦ ብልጽግና ቤተሰብ ደረጃ አረጋግጠን እንግዲህ የኢትዮጵያና ኢትዮጵያውያን ከፍታቸው የሚረጋገጥበት ጊዜ ብዙ ሩቅ አይሆንም። ይሄ ቡና ለኛ ዛሬ ችግኝ ነው፣ ነገ ወርቅ ነው፣ ነገ ዶላር ነው፣ ነገ የስራ ዕድል ነው። ዛሬ ችግኝ ነው፣ ነገ ለብዙ ዜጎች የስራ ዕድል ነው፣ ለአርሚዎች ገቢ ነው። የክልሉ ቡናና ቅመማ ቅመም ዳይሬክቶሬት ዳይሬክተር አቶ ቶፊቅ ጆሃር በበኩላቸው 120 አርሶ አደሮችን በኩታ ገጠም የማስተከል ኢኒሼቲቭ ከተጀመረ 2 ዓመታትን ያስቆጠረ መሆኑን ጠቅሰው ለ2 ተከታታይ ዓመታት 20 ሺህ የቡና ችግኝ ተከላ መርሃ ግብር መካሄዱን ተናግረዋል። የተከላ መርሃ ግብሩ ሲጀመር በ2016 መጨረሻና በ2017 መግቢያ 150 ሺህ እንደነበረ የገለጹት አቶ ቶፊቅ ዘንድሮ 169 ሺህ ሄክታር መድረሱንም አብራርተዋል። የ250 በ120 አርሶ አደሮች የሚተከለው የኢኒሼቲቭ ቡና እያንዳንዱ አርሶ አደር 250 ችግኝ እንዲተክልና በመደዳ ደግሞ በኩታ ገጠም 120 አርሶ አደሮች አንድ ላይ እንዲተክሉ ኢኒሼቲቭ ተቀርጾ 2ኛ ዓመታችንን ይዘናል።
በመጀመሪያው ዓመት 10,000 በሚቀጥለው ዓመት ደግሞ 10,000 በሁለቱም ዓመት 10,000 ያህል ተተክሏል። በዋናነት አሁን መጀመሪያ ስንጀምር የነበረው 154,000 ሄክታር ነበር የነበረን የቡና ማሳ። በ2016 መጨረሻ 2017 መጀመሪያ ላይ የነበረን የማሳ ሄክታር እሱ ነው። አሁን 165,000 አሁን ሰሞኑን ከተከለው ጋር ወደ 169,000 አካባቢ ደርሷል፣ ሄክታር ደርሷል ማለት ነው። ይሄ የቡና ማሳ የማስፋት ስትራቴጂ ብለን የያዝናቸውን የሚያሳይ ነው። እንደምታዩት እዚህ ይሄ አካባቢ ሀላባ በቡና በጣም የሚታወቅ አካባቢ አልነበረም። በዚህ 2 ዓመት ውስጥ ተተክሎ ነው አሁን ፍሬ አፍርቶ የምታዩት ቡና። ይሄ ቡና እንትን ያለው ይሄ ከ20 አርሶ አደሮች በላይ መጀመሪያ ዓመት ላይ የተከሉበት ሁኔታ አለ። እንደገና ተጨማሪ 40 አርሶ አደሮች የተከሉበት ሁኔታ አለ። እንደዚህ እየተደረገ ወደ 120 አርሶ አደሮች እየወሰድን ያለ ነው። ይሄ ቡና እንግዲህ እንዳጠቃላይ የቡና ኤክስፖርት ያው ሀገራችን ትልቅ ራዕይ ሰንቃ ነው እየሄደች ያለችው። አሁን በዓለም ደረጃ 5ኛ ደረጃ ላይ ነው በቡና አቅራቢነት የምትታወቀው ሀገራችን። በጣም ትልቁን እንትን የምታቀርበው ከቆዳ ስፋትም ከካልቲቬሽንም አንጻር ብራዚል ነች። ከብራዚል ቀጥሎ እስከ 2022 ድረስ ሁለተኛው ሀገር ለመሆን ነው እየሰራን ያለ ነው። ስለዚህ አምና በሀገር ደረጃ በጣም ከፍተኛ የሆነ የቡና ኤክስፖርት ተደርጓል። በእኛም 2478 ቶን ቡና ልከናል። አሁን በዚህ ዓመት 3000 ቶን አቅደን እየሰራን ያለ ነው። ስለዚህ የቡና ካልቲቬሽኑም እየሄደ ነው። ከቡና ባሻገርም ቅመማ ቅመም እንደዚሁ በክልላችን ላይ ትልቁ ምርት ያለበት ነው። እሱም እንደዚሁ ኤክስፖርት እየተደረገ ነው። ስለዚህ የኤክስፖርት ድርሻችንን እንደ ሀገር ለማሳደግ ክልላችን ላይ የሚሰሩ ስራዎች አንደኛው የቡና ልማትና የቅመማ ቅመም ልማት ነው ማለት ነው። ከዛ መነሻ እየሰራን ያለ ነው። ስለዚህ በዚህ በቡና ስራ ደግሞ ከ500,000 በላይ አርሶ አደር ተሳትፎ ነው እዚህ ክልል ላይ እየሰራ ያለው። ሀላባ ዞን እንደምታዩት በአብዛኛው የሚታወቀው በበርበሬ ነው። ግን አሁን የቡና ቫራይቲ በዚህ አሁን ይሄ ክላስተር አንድ ክላስተር ነው ወይም አንድ መንደር ነው። ሌሎች መንደሮች አሉ፣ ሌሎች ወረዳዎችም ላይ እንደዚህ እያሰፋን የምንሄድበት ነው። ከዚህ በፊት ግን አይታሰብም፣ እዚህ አካባቢ ላይ ቡና ይለማል ተብሎ አይታሰብም። እዚህ የሚያስፈልገው ጥላ ብቻ ነው ለቡና። ጥላ ዛፍ እስካለው ድረስ ቡና እንደምታዩት በጣም ትንሽ ሆኖ በጣም ሰፊ የሆነ ቡና ይዟል ማለት ነው። ጥላ እስካለው ድረስ እዚህ አካባቢ በጣም የሚሰጥበት ሁኔታ አለ። ኢኮሎጂውም እየተቀየረ እየመጣ ከመሆኑ ጋር ተያይዞ ቡና በየትኛውም አሁን ቆላማ አካባቢዎች ቡና ብንጠቀም ቡናን ማግኘት እንችላለን። የሚፈልገው ምንድነው? የፀሐይ ቃጠሎን የሚከላከልለት የጥላ ዛፍ ብቻ ነው። እነሱን ከሰራን ውጤታማ ማድረግ እንችላለን የሚል ነው። የሀላባ ዞን ዋና አስተዳደር አቶ ሙሂዲን ሁሴን የሀላባ አካባቢ በበርበሬ በስንዴና በጤፍ ሰብል እንደሚታወቅ የጠቀሱት አስተዳዳሪው የቡና ልማት ስራ የማይታሰበውን ቡና በመንደር እና በክላስተር በመትከል የማይቻለውን ያስቻለ ኢኒሼቲቭ መሆኑን ተናግረዋል። ሰብል ብዙ ጊዜ የሚዘራው በርበሬ፣ ስንዴ፣ በቆሎ የሚባል እንጂ እዚህ ቡና ሀላባ ላይ ይተከላል ሲባል ሰው ተአምር ነው የሚያየው። መጥቶ ካላየ አብዛኛው ላያምን ይችላል። በዚህ 2 ዓመት የኢኒሼቲቭ ቡና እንግዲህ ይሄው ቡና በማንደር በክላስተር መትከል ጀምረናል። አይቻል የሚባሉ ነገሮች ይቻላሉ የሚል ያው ፓርቲያችን የሚያስቀምጠው አቅጣጫ ስለሆነ አይቻል የሚባሉ ነገሮች ሁሉ ተሰርቶ በዚህ መንገድ ቡና ከተጀመረ ጊዜ ጀምሮ በብዛት እንደውም መጀመሪያ ከሚሰሩ አካባቢዎች በላይ ቡናን የመያዝ የማፍራት አቅም እንዳለው አይተናል። ዛሬ ደግሞ ክልላዊ የቡና ተከላ ቀን ነው። እዚህ በሀላባ ዞን በወይራ ወረዳ አለም ጤና ቀበሌ ነው የምንገኘው። እንደሚታዩት ከጀርባችን አካባቢ ያለው የዛሬ 2 ዓመት አካባቢ ባርዛፍ ነበረና የክልሉም ኢኒሼቲቭ ነው። ባርዛፍ ነቅሎ ወደ ቡናና ወደ ሌሎች ምርት በሚሰጡ ሰብሎች መቀየር። እዚህ አካባቢ የነበረው ጫካ ነው የነበረው፣ ባርዛፍ ነው የነበረው። መሬቱም ተቀይሯል፣ አካባቢም ተቀይሯል። ቡናው ሲተከልና ምርቱ በደንብ ምርት የሚሰጥበት አካባቢ ነው። በዚህ ኢኒሼቲቭ ይሄኛው ክላስተር በሙሉ ይሄን ይዞ ወደ ላይ ያለው ሁሉም የቡና ክላስተር ብለን ተከላ ስራ ጀምረናል። የቡና ተከላ መርሃ ግብሩን በዞኑ በሁሉም አካባቢ የማስፋት ስራ ተጠናክሮ መቀጠሉንም አክለው ገልጸዋል። ይሄኛው ክላስተር ነው እንጂ አጠቃላይ እንደ ዞን ነው እየተተከለ ያለው። ይሄ የዚህ ቀበሌ ወይንም የዚህ መንደር ክላስተር ነው፣ የዚህ ቡና መንደር ክላስተር ነው። እንደ ዞን ግን በብዛት እያሰፋን ያለው በየወረዳው አለ የራሱ የሆነ ክላስተር፣ በቀበሌ ደግሞ የቡና ክላስተር አለ። ሌሎች ኢኒሼቲቭ ስራዎችን በክላስተር በመንደር እየተሰራ እንደሆነ የዚህ የቡናውም እንደዛው በዞኑ በተለያዩ ቀበሌዎች
በተለያዩ ወረዳዎች በዚህ ልክ እየሰፋ ነው ያለው። በጣም እየተስፋፋ እኔ ያየ አርሶ አደር ደግሞ በራሱ ጊዜም እያስፋፋ ነው ያለውና በዛ ብቻ ሳይሆን ምርት መስጠትም ጀምሯል። አሁን ከጀርባችን ያለው የምስራች አንድ ዙር አንስተናል። የዛሬ 2 ዓመት ነው የተተከለው፣ ግን በ2 ዓመት ምርት መስጠት ጀምሯል። በዞናችን ደረጃ በጣም እያስፋፋን ያለ ነው። በመርሃ ግብሩ ላይ አግኝተን ያነጋገርናቸው አርሶ አደሮችም የባህር ዛፍ ተክልን ተክለው 12 ዓመታትን ጠብቀው ጥቅም እንደሚያገኙ የተናገሩት አርሶ አደሮቹ የቡና ችግኝ በመትከል በ2 ዓመት ምርት በመሰብሰብ ተጠቃሚ የሆኑ መሆናቸውን አብራርተዋል። ከቡና በፊት አትክልትና ፍራፍሬ እና የጓሮ አትክልት አለማ ነበረ። ቲማቲም ተክዬ ጎርፍ መጥቶ ሲያበላሽብኝ ጎርፍ የማጠፋ ነገር ምን ልትከል በሚል ቡናና ሙዝ ተከልኩ። በሚያዝያ 10 2015 ነው የመጀመሪያ የተከልኩት። ሁለተኛ ዙር ደግሞ ታህሳስ 30 2015 ነው የተከልኩት። 1240 ፍሬ ቡና ነው የተከልኩት። ያ ቡና እስካሁን እያፈራ ነው። አራተኛ ዙር ባለፈው ለቅመናል። በእያንዳንዱ ዙር የሚያገኘው አንዳንድ ኩንታል ነው። ቅሽር ቡና ማለት ነው። አንዳንድ ኩንታል 4 ኩንታል ይለቀማል። ያን አሁን እያስተካከልን ወደ ከብት መግዛት ወደ ቤት መስራት እንደዛ ገብተናል። እሱን እየሰራው አሁንም ሌላ ልማት ጓሮ አትክልት አዳዲስ ነገሮችን እንደ ኮረሪማ ቅመማ ቅመሞችን እያከታተልኩ አሁንም እየተከልኩ ነው። ቡና ተጨማሪ ለመትከል መሳቡ አለኝ። ችግኝ እያፈላሁ ነው። ቡና ተጨማሪ እየተከልን ገቢ ወርቅ አላመረትንም አንልም። እያመረትን እኛ ስናመርት መጀመሪያ እኔ ሲጀምር ቡና 30 ብር ነበር ኪሎ። ዛሬ 1400 ሆኗል። ያንን እያገኘን እየጨመራ ሲሄድ ደግሞ የኛም አቅም እየጨመራ እንደሚሄድ እያየን ሀብቱ እዚህ መኖሩን የተረዳን መሆኑን ነው እኔ የተረዳሁት። አይ ከዚህ በፊት አልተከለንም። ከቅርብ ጊዜ ነው የጀመርነው። በፊት አካባቢ ባህር ዛፍ ነበረ። ያን ግብርና ባለሙያ በሰጠው መመሪያ ትምህርት መሰረት ስልጠና መሰረት ባህር ዛፉን አስነሳን። ከዛ በኋላ ቡና ተከለን። ባህር ዛፍ በ10 ዓመት ወይም በ12 ዓመት እንደዚህ ነው ገቢ የምናገኘው። በየአመቱ ነው ገቢ የምናገኘው። በመርሃ ግብሩ የማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር፣ የክልሉ በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት ክላስተር አስተባባሪና ትራንስፖርት እና መንገድ ልማት ቢሮ ኃላፊ ዶክተር መሐመድ ኑርዬን ጨምሮ የክልል የዞን እና የልዩ ወረዳ እንዲሁም የወረዳ የተለያዩ አመራሮችና ባለድርሻ አካላት ተሳታፊ ሆነዋል።